አልገባኝም ወንጀላቸው ምንድነው? ኢማሙ ማሊክ እኛ ይሄን ዒልም የወሰድነው ጺም ካላቸው ነው፣ ከባለ ጺሞች ነው። ጺም የሌለውን ሰው አላስተምርም የሚል አቋም ነበራቸው። በተፈጥሮ ጺም የሌለውን ሰው አያስተምሩም ነበር። በተፈጥሮ ጺም የሌለው ሰው ኢማሙ ማሊክ ሐለቃ እንዲማር የማይፈቀድለት መሆኑን ከማወቁ ጋር ተደብቆ ሲማር ስላገኙት ነው የገረፉት እንጂ በተፈጥሮ ጺም ስለሌለው ብለው አይደለም። ሁለቱ የተለያዩ ናቸው። በተፈጥሮ ጺም የሌለው ሰው አላህ ዘንድ ጺም የለህም ጺም አላሳደገም ተብሎ አይወቀስም። ኢማሙ ማሊክ ግን ከነበራቸው ጥግ የደረሰ ጥንቃቄ አንፃር ጺም የሌለው ሰው እኔ ሐለቃ ላይ መቀመጥ የለበትም ነው ነበር። ጉዳዩ ጺም ከመኖር ካለመኖር የዘለለ ነው። ሌላ አንድ ሙርዳን የሚባል ጉዳይ አለ፣ ወይም አምረድ የሚባል ጉዳይ አለ። ጺም የሌላቸው ለአካለ መጠን የተቃረቡ ወይም የአካለ መጠን እድሜ የደረሱ መልከ መልካም የሆኑ ሴት የሚመስሉ ቀልብ በሽታ ያለባቸው ሰዎች እነሱን እንደዚህ አይነት ታዳጊዎችን እንደ ሴት የሚቀርቧቸው አሉ። አልፎ አልፎ ፈተና ይሆናል ለብዙ ሰዎች። ይሄን በር ለመዝጋት ሲባል ለአካለ መጠን የደረሱ በጣም መልከ መልካም የሆኑ በተለይ በቅንጦት በድሎት ያደጉ ከወንዶች ሲቀላቀሉ ቀልቡ በሽታ ላለበት ኢማኑ ደካማ ለሆነ ሰው እንደ ሴት ፈተና ይሆናል። ይሄ አይነቱን ለማራቅ ጺም ያለው መሆን አለበት፣ ቢያንስ ወንድነቱ እንዲታወቅ ለፊትና ሰበብ እንዳይሆን ይባል ነበር። እነዚህ ነገሮች ተደማምረው ነው እንጂ በተፈጥሮ ጺም የሌለው ሰው ይወቀሳል፣ ይገረፋል ማለት አይደለም። አንድ ይሄ ነው። ሁለተኛ ከእውቀት ባለቤቶች መለያ አንዱ ጺምን ማሳደግ ነው። ጺም ያለው ጺሙን የሚያረግፍ ሚላጭ በየጊዜው አንድ የዕልምን አደብ ጥሷል፣ ወንጀል ሰርቷል። በየቀኑ ጺምን ማርገፍ ከከባድ ወንጀሎች መሃል አንዱ ነው። በየጊዜው በበቀለ ቁጥር ጺምን በመላጭ መላጨት ከከባድ ወንጀሎች መሃል አንዱ። በአራቱም አይማዎች ስምምነት ጺም መላጨት ሐራም፣ በአራቱም መዝሀቦች ጺም መላጨት ሐራም። አስተማሪ የሚሆን ሰው በየጊዜው ሐራምን የሚሰራ ያው ይፋ ያሆን ለሰዎች አርአያ የሚሆንበት ሐራም እየሰራ ማስተማር የለበትም። መማርም ውጤታማ ስኬታማ ላያደርገው ላይሆን ይችላል። በየጊዜው ጺሙን የላጨ ወንጀል ላይ ኢስራር የሚያደርግ ሰው ዒልም ወደ ልባችን እንዲገባ ከሚያስፈልጉ ነገሮች አንዱ ራስን ከወንጀል ማራቅ ነው። ዒልም ኑር ነው፣ የአላህ ኑር ነው። የአላህ ኑር አላህን ለሚያምጽ ሰው አይሰጥም ብለዋል ወኪዕ የኢማሙ ሻፊዒ ሼኽ ተማሪያቸውን ኢማሙ ማሊክን ኢማሙ ሻፊዒን ሲመክሩ። ስለዚህ የተፈለገው እዚህ በተፈጥሮ ጺም የሌለው ነው። አዎ ኢማሙ ማሊክ የሰሩት ነው ያደረጉት ነው። ይገረፋል። ልክ እንደ ዝሙተኛ እንደ ሌባ የተፈጥሮ ጺም የሌለውም ቢሆን ይገረፍ ማለት አይደል። እሳቸው ግን የራሳቸውን የዕልም ሐለቃ የሚያስከብሩበት መንገድ ነበር። የኔ ሐለቃ ላይ እነዚህ አይነት ሰው አይቀመጥ ማለት ይችላል አንድ አስተማሪ። ያደርጉም ነበር ደጋ ቀደምቶች። እንደዚህ አይነት ሰዎች ተነሱ ውጡ፣ ካልሆነ እኔ ትቼ እሄዳለሁ ይሉ ነበር። የቢድዓ ሰዎች፣ የተለያዩ ወንጀል ያለባቸው ሰዎች ወከዛሊክ የዕልም ሐለቃን የዕልም ቦታን አደም የማይጠብቁ ሰዎች ከቀደምቶች መሃል የዕልም ቦታቸው ላይ እርሳስ አሁን እንደሚባለው ድሮ የሚጽፉበት እንደ እርሳስ የሚጽፉበትን ያሾሉ ያስተካከሉ ባዩ ጊዜ አስተማሪው የረሱል አለይሂ ሰላቱ ወሰላም የዕልም መጅልስ ላይ ያኒ የረሱል ሐዲስ ዕልም የሚነገርበት ቦታ ላይ መጻፊያን ታስተካክላለህ ለሁለት ሳምንት አላስተምራችሁም ብለው ጥለው ሄደዋል። ቅጣት ዕልም እንዲሁ ክታብ መቅራት ብቻ አልነበረም ደጋ ቀደምቶች ዘንድ አደቡንም ስርዓቱንም አብሮ ያስተምረው ነው። ኢማም አህመድ ጋር አንድ እንግዳ መጥቶ አድሮ ማታ ውሃ ቀርቦለት የውዱ ውሃ ጠዋት ሲነሱ ኢማም አህመድ ፈጅር ላይ ሊወጡ ሲያልፉ በሱ ጋር ውሃውን አዩት። ይሄ ውሃ ምንድነው? ውትር አልሰገድክም እንዴ? መንገደኛ ስለነበርኩ ስለደከመኝ እኮ ነው አላቸው። አይ ሐዲስ የሚማር ሰው ሆኖ ውትር ማይሰግዳሉ። በጣም ተደነቁ፣ ተቆጡ። ዕልሙንም አመሉንም አደቡንም አብረው ማስተማር ይፈልጉ ስለነበረ ሌላው ባለቤቴ ከሚሰጠኝ የወር አስቤዛ ብር ላይ ባለቤቴ ሳያውቅ ሰደቃ ብሰጥ ያስጠይቀኛል። ያን ያክል የቤት ወጪ ልጆችን ካልጎዳና ባል ቢያውቅ ይሄን አይቃወምም የሚባል ከሆነ ለሰደቃ ተብሎም የቤትን ወጪ መጉዳትን ማያስከትል ከሆነ ችግር የለው። መላጩ አንዴ ማሳወቅ ነው። አንዳንዴ ከአስቤዛ ሲተርፍ ሰደቃ መስጠት እፈልጋለሁ ትፈቅዳለህ ማለት ነው። አልፈቅድም ካለ መተው ቢሰጥ አጅሩ ለሱም ለሷም ነብዩ እንዳሉት አለይሂ ሰላቱ ወሰላም ኮንዶሚኒየም ቤት ላይ መጸዳጃ ቤቱ ወደ ቂብላ የዞረ ነው ምን ማድረግ አለብኝ? ይህ ኺላፍ ያለበት ጉዳይ ነው። መጸዳጃ ቤት የተከለለ ከሆነ የታጠረ ከሆነ ወደ ቂብላ መዞሩ ችግር የለውም ብለዋል በርካታ ሊቃውንት። ወደ ቂብላ መዞር ፊትን ጀርባን ማዞር የሚከለከለው ሜዳ ላይ ከሆነ ነው።
የተገደበ የተከለለ ከሆነ ችግር የለውም ተብሎ ስለዚህ በተቻለ ያክል ለማዞር መሞከር ካልተቻለ አቀማመጥን ትንሽም ቢሆን ከቂብላ ማዞር ከተቻለ ማድረግ ነው። እና አቡ አዩብ አልአንሷሪ የሚባሉ ሰሐቦች ወደ ሻም ፍልስጤም ሲሄዱ እንደዚህ አይነት መጸዳጃ ቤት ገጥሟቸው ትንሽ ዞር እንል ነበር የቻልነውን ያክል ከዛ ኢስቲግፋር እናደርግ ነበር ብላ ይሄ ማድረግ ነው ከተቻለ። ሌላው አቂቃ ላወጣ ነበረ መስጠት የፈለኩት ስጋውን ለምስኪን ማከፋፈል ነው። እንዴት ነው የማከፋፈለው? ቤት ውስጥ ሰርቼ ማብላት ስለማልችል ዋናው አቂቃን በቀኑ ማረድ ነው። ከታረደ በኋላ ሙሉም ቢበላ ችግር የለውም፣ ሙሉም በጥሬ ቢሰጥ ችግር የለውም፣ ሙሉ ተቀቅሎ ለጎረቤት ለዘመድ ለምስኪን በዕለቱ ቢበላም ችግር የለውም። ከመቻል አንፃር ሁሉም ይቻላል። ዋናው ለሕፃኑ በአቂቃ ቀኖች መታረድ ያለበትን አይነት በግ ፍየል ማረዱ ነው። ከዛ በኋላ ሙሉ ቢበሉት ሙሉ ቢሰጡ ችግር የለውም። በላጩ ግን ሱናው እንደ ውድሕያ ማድረግ ነው። 1/3ኛውን ለቤት ማስቀመጥ በጥሬው 1/3ኛውን በዕለቱ ሰርቶ ከወዳጅ ከዘመድ ከጎረቤት ጋር መብላት መጋበዝ፣ 1/3ኛውን በጥሬ ለምስኪን መስጠት ነው። ቤት መስራት ስለማይቻል ከተባለ ሁሉንም ለምስኪን በጥሬ ቆራርጦ ቢሰጡ ምንም ችግር የለም። የሆነው ባልና ሚስት አብሮ አስልሞ ነበረ ኒካህ ያሰረላት። ከዚያም የተወሰኑ ዓመታት ከኖሩ በኋላ ቤተሰቦቿ ካፍሮች ስለሆኑ መልሳ ከፈረች። ነስአሉላህ ሰላም ወልዓፊያ። ልጅም አልወለዱም እና የእነዚህ ሰዎች ኒካህ እንዴት ነው? አብረው የኖሩ ነው ያሉት። ባልየው ምን ማድረግ ነው ያለበት? ኒካሁ ይበቃል ወይስ መፍታት ነው ያለበት? ጀዛኩሙላህ ኸይር። እሷ እንደከፈረች ኒካሁ ይፈርሳል። እሷ እንደከፈረች ኒካሁ ይፈርሳል። ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁን ወላ ቱንኪሑል ሙሽሪካቲ ሐታ ዩእሚና። ካፍር ሴትን እስካላመነች ድረስ አታግቡ ብሏል። ከተጋቡ በኋላ ሙስሊም ሆና ከተጋቡ በኋላ ከከፈረች ልክ እንደከፈረች ኒካሁ ይፈርሳል። ከእሷ ጋር አብሮ መኖር አይፈቀድለትም። ሌላኛው ጥያቄ ሶላቱ ዱሃን እና ተሕየተል መስጂድን አብሮ መነየትና መስገድ ይቻላል? አዎ ይቻላል። ተሕየተል መስጂድ ሲገቡ ሳይሰግዱ አለመቀመጥ ነው ዓላማው። ፈርድ ቢሰግዱ፣ ቀብልያ ቢሰግዱ፣ አዱሃ ቢሰግዱ እዛ ውስጥ ይካተታል። በአንድ ሶላት 2-3 ንያ ማካተት ይቻላል። ለምሳሌ አንድ ሰው ሁሌ ውዱእ ሲያደርግ ሱነተል ውዱእ የሚሰግድ ሰው መስጂድ ውዱእ ማድረጊያ ቦታ ላይ ውዱእ አድርጎ መስጂድ ቢገባ በዛው ሶላቱ ሱነተል ውዱእን አዱሃ ተሕየተል መስጂድን መነየት ይችላል። አዱሃ ራሱ የሚፈለግ ነው። በዛ በአዱሃ ወቅት ላይ የሚሰገድ ነው።